ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። የሐዋርያት ሥራ ምዕራፍ 8 ከቁጥር 4 እስከ 13 ያለው። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። ርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበረ። ብዙ ሽባዎችና አንካሶች ተፈወሱ። በዛ ከተማም ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ያዳምጡ ነበረ። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበረ። የሚደረገውም ምልክትን ታላቅ ታምራት ባየ ጊዜ ተገረመ ይላል። ጌታ ይባረክ። ሃሌሉያ። እግዚአብሔር የተመሰገነ። ወስዶ ፊልጶስን ክርስቶስን ምን አለላቸው? ሰበከላቸው። አሜን። ዛሬ ወገኖቼ በአጭሩ ማካፈላችሁ የወንጌል ኃይል በሚል ነው። የወንጌል ኃይል ዛሬ የምናየው የኛ ወንጌል፣ ይሄ የምንሰብከው ወንጌል፣ ይሄ እኛን የለወጠን ወንጌል፣ ይሄ እነዚህ ሚሽነሪዎች የምታዩቸው ይዘውት የሚሄዱ ወንጌል፣ ከኛ በፊት የነበሩ አባቶች ይዘውት የሄዱ ወንጌል ኃይል አለው። ይህንን ኃይል ለማስታወስ ነው። ያው ታውቁታላችሁ። ነገር ግን በልቤ ያለው ይሄ ነው የወንጌል ኃይል። ክብር ለጌታ ይሆን። ፓወር ኦፍ ጎስፐል ፓወር ነው የምናየው። የእግዚአብሔር የወንጌልን ኃይል። ወንጌል ኃይል አለው። ወንጌል ተረት ተረት አይደለም ወገኖቼ። ሃሌሉያ። ፊልጶስም ሄዶ ክርስቶስ ሰበከላቸው ይላል። የሰበከው ፊሎዞፊ አይደለም፣ ፍልስፍና አይደለም። ሄዶ የሰበከው የሰው ጥበብ አይደለም። ሄዶ የሰበከው ፊልጶስ ሄዶ የሰበከው ምንድነው? ክርስቶስን ነው። ኢየሱስን የሰበከው በዛ ሰማርያ አገር ላይ። ወገኖቼ ወንጌል ምንድነው? ወንጌል ምንድነው ስንል እንግዲህ በመጨረሻው ዘመን ወንጌል ለዓለም ሁሉ ይሰበካል ይላል። በጌታ ኢየሱስ ክርስቶስ መምጫ በቀረበ ጊዜ ወንጌል በኃይል ይሰበካል። አሁን ያለንበት ወንጌል በኃይል እየተሰበከ ያለበት ጊዜ ነው። ገና ከፊታችን በጣም አስገራሚ ዘመን ይመጣል። ወንጌል በኃይል የሚሰበክበት ዘመን በደጅ ነው። ስለዚህ እኔና እናንተ ደግሞ የወንጌል ሰራተኞች አድርጎ እግዚአብሔር እድሉን ሰጥቶናል። ክብር ለእግዚአብሔር ይሆን። ሃሌሉያ። ሁላችንም ወንጌላዊ ነን። አንዳንዶቻችን እንደኛ ሙሉ ጊዜ ሰጥተን እናገለግላለን። ሌሎቻችን ደግሞ በተሰማራንበት ስፍራ ላይ ሆነን ግን ሁላችንም ወንጌላውያን የወንጌል ሰራተኞች ነን። የእሱም በጎነት እንድንነግር የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። ጌታ ይመስገን። ስለዚህ እዚህ ጋር ፊልጶስን ስንመለከተው የት ነው ሄደው? ሰማርያ የምትባል ከተማ ላይ ሄዶ እዛ ምን አደረገ ይላል? ክርስቶስን ሰበከላቸው ይላል። ስደት ነበርና ስደት ሲመጣ በስደት ሲበተኑ ምንም እንኳን ቢበተኑ ዓላማቸውን ግን አልበተኑትም። እነሱ ተበተኑ እንጂ ዓላማቸውን ይዘው ነበር ይዘው ይሄዱ የነበረው። ዛሬም በልዩ ልዩ ፈተና ያላችሁ ብትኖሩ ብዙ ነገር የሚበታትናችሁ ነገር የተበታተነ ነገር ቢኖር ዓላማችሁን አትልቀቁ። መኖሪያችን ወንጌልና ወንጌል ነው። ሃሌሉያ። በየትኛውም ዘመን ብንኖር። ስለዚህ ፊልጶስ ወደ ሰማርያ ወርዶ ክርስቶስን ሰበከላቸው ይላል። ሃሌሉያ። ክርስቶስን ምንድነው ወንጌል? ወንጌል ምንድነው ስንል አምላክ የሆነው ኢየሱስ ከስጋ እንደተወለደ ለኃጢአታችን ማሰሪያ እንደሞተ እንደተነሳና ተመልሶ እንደሚመጣ በማወጅ ሰዎች ይህንን ቢያምኑና ቢቀበሉ እንደሚድኑ ማወጅ ማለት ነው። ማወጅ ማለት ነው። ክብር ለጌታ ይሆን። ስለዚህ ወንጌል ማለት እንግዲህ ሃሌሉያ ምን ማለት ነው? ኢየሱስ ክርስቶስ ጌታ አዳኝ ነው ብሎ መናገር፣ እሱም ብቻ ማወጅ። መንገድም እውነትም ሕይወትም ኢየሱስ ነው። ብታምነው ትድናለህ፣ ባታምነው ደግሞ ፍርድ ይጠብቃል ብለን የምንነግረው የምስራች ነው። ወንጌል የምስራች ነው። ክብር ለኢየሱስ ይሆን። ስለዚህ እንግዲህ እዚህ ጋር የምታያቸው የወንጌል ጀነራሎች ወይም ደግሞ የወንጌል ሰራዊት ያልኳችሁ እነዚህ ወንጌል ይዘው ነው እየሰሩ ያሉት። ወንጌል ይዘው ነው ገና የሚወጡት። ባልተደረሰው በኢትዮጵያ
ፓርቶች ሁሉ እነዚህ ደግሞ ይዘው ይሄዳሉ። እግዚአብሔር ይመስገን እኛም ኢትዮጵያ ምድር በነበርን ሰዓት ባለን ነገር ይዘን ሄደናል። ሁላችንም በተለያየ ወደዚህ ሀገር ብንመጣም ለተለያየ ሀገር ብንበተንም በነበርንበት እንሰራ ነበረ። አሁን ደግሞ እግዚአብሔር እነዚህ ወጣቶችን ጌታ ይባረክ፣ እግዚአብሔር ትውልድ አለው፣ እግዚአብሔር ጄኔሬሽን አለው። እነዚህን ደግሞ አስነስቶ ይኸው ወንጌልን በእጃቸው አስይዞ እያራመዳቸው ነው ያለው። አሁንም በኢየሱስ ስም የወንጌል ኃይል ይብዛላችሁ በኢየሱስ ስም። ሮሜ 1:3 ላይ ምንድን ነው የሚለው? ሮሜ 10:11 ላይ፣ ሮሜ 1:16 ላይ በወንጌል አላፍርም ይላል። በወንጌል ምናልም አላፍርም። ለምን? አስቀድሞ ለአይሁዳዊ ከዛም ለግሪክ ሰው ለሚያምኑ ሁሉ ወንጌል የእግዚአብሔር ኃይል ነው። አጃክላዲያና ሞል ሃሌሉያ። ወንጌል የማ ኃይል ነው? የእግዚአብሔር ኃይል ነው። ወንጌል ተራ አይደለም። የእግዚአብሔር ኃይል የሚገለጠው በወንጌል ነው። የእግዚአብሔር ኃይል ነው። ወንጌል ቀላል አይደለም። እኛ እንደምናስበው ሰዎች እንደሚያስቡት አይደለም። ወንጌል የእግዚአብሔር ኃይል ነው። the power of God የሚገለጠው በወንጌል ነው። ወንጌል ደግሞ ስለ ኢየሱስ ክርስቶስ ነው የሚናገረው፣ ሌላ ነገር የለውም። ስለዚህ ሌላ ወንጌል የለም። ወንጌል ይሄና ይሄ ነው። ወንጌል ደግሞ ለሕዝቦች ሁሉ ይሰበካል። ስለዚህ ሰማሪያ ላይ ሄዶ ዛሬ የወንጌልን ኃይል ነው ማሳያችሁ። የወንጌል ኃይል ምንድን ነው የሚያደርገው ስንል ምናልባት ዛሬ አንዷን ነው የምናየው፣ እንቀጥላለን። እግዚአብሔር በሰጠን የወንጌልን ኃይል የምናይበት ጊዜ ይሆናል፣ በሌላ ጊዜ ማለት ነው። ዛሬ አንዷን ሀሳብ ላሳያችሁ ፈልጋለሁ። ፊልጶስ ወንጌልን ይዞ ወዴት ነው ሄደው? ሰማሪያ የሚባል ሀገር ሄደ። ስለዚህ አንዱ እንግዲህ የወንጌል ኃይል ምን ይሰራል? ሄዶ ክርስቶስን ሰበከላቸው። እዛች ከተማ ላሉ ሰዎች ክርስቶስን ሰበከላቸው። ስለዚህ ወንጌል ምንድን ነው የሚያደርገው ስንል የመጀመሪያው ወንጌል ምን ያደርጋል? የስትሮንግ ሆልድን ይሰብራል፣ ወይ ደግሞ የጠላትን ምሽግ፣ ጠላት የመሸገውን ከተማ ሰብሮ ይገባል ማለት ነው። ወንጌል የሰይጣንን ስትሮንግ ሆልድ ወይ ደግሞ ምሽግ የማፍረስ ነገር አለው። ጌታ ይባረክ። ሰማሪያ ምን አይነት አገር ነች ብለን ስናይ፣ ሰማሪያ እንግዲህ ታውቃላችሁ የእስራኤል ወገኖች ናቸው፣ ግን የተገለሉ የተናቁ ናቸው፣ ድብልቅ ናቸው። ከአሕዛብ ጋር ተጋብተው የተዋለዱ ነው ስለሚሉ አይሁዳውያን ይንቋቸዋል። ሰማርያውያን ማለት እጅግ የተናቁ ናቸው፣ ድብልቅ ናቸው። በእውነትም ብዙ ተደባልቀው ያሉ ብዙ ሌላም አምልኮ ያስገቡ ናቸው፣ የተናቁ ናቸው። ቢሆንም ግን ወንጌል ወደ ተናቁት ሄደ። ጌታ ይባረክ። ወንጌል ወደ ተናቁት ከተማ ነው የገባው። ዛሬም ወንጌል ወደ ተናቁት እየሄደ ነው ያለው። እኛም የተናቅን የተጣልን ነበር፣ ወንጌል አገኘን። ክብር ለጌታ ይሆን። ኢየሱስ ጌታ። ስለዚህ ወንጌል ወደ ተናቀችው ከተማ ሄደ። ሰማርያ ምን አይነት ከተማ ነች ስንል፣ ሰማርያ የሰይጣን ስትሮንግ ሆልድ ወይ ደግሞ ምሽግ በኃይል የበዛባት ጠላት የተቆጣጠራት ከተማ ነች ሰማርያ። ከተማይቱ ላይ ከዚህ ቀደም ጌታ ኢየሱስ ሰማርያዊቷን ሴት አግኝቶ ወንጌል መስክሯላት ጥቂት ሰዎች መጥተው ጌታን ተቀብለዋል። እዛ ከተማ ጌታን የተቀበሉ አሉ። ግን ኢቭን ክርስቲያኖቹ ራሱ መስራት እንዳይችሉ ዲፕረስ ያደረጋቸው ጫና ነበር ከተማይቱ ላይ። ክርስቲያኖች አሉ። ከያቺ ታስታውሳላችሁ ጌታ ኢየሱስ ክርስቶስ ውሃ ልትቀዳ በሄደች ጊዜ የሄደችውን ሴት አግኝቶ ለሰማርያዊቱ ሴት ወንጌል መስክሮላት ኢየሱስ ክርስቶስ ማሰሯን ጥላ ሄዳ ለከተማይቱ ሰዎች ነግራ ብዙ ሰዎች ይዛ መታለች። አዎ ከዚህ ቀደም እንግዲህ ወንጌል ተሰብኳል። ራሱ ኢየሱስ ነው የሰበከው። ግን የሚገርማችሁ ወንጌል ክርስቲያኖች ቢኖሩ መብዛት አልቻሉም። በነፃነት መስራት አልቻሉም። ከተማይቱ ላይ ምን አለ? ስትሮንግሆልድ አለ። የዲያብሎስ ምን አለ? ከፍተኛ ጫና አለ። መንፈሱ በኃይል ከተማይቱን ተቆጣጥሯል። የከተማይቱን ሕዝብ አንጥሮ ነው የያዘው። ወገኖቼ አንዳንድ ከተሞች ላይ ክርስቲያኖች እኮ ነፃነት ራሱ የለንም። ለመጸለይ ራሱ አንፈታም። ምክንያቱም ምን አለ? ስትሮንግ ሆልድ አለ። ያልተሰበረ ነገር አለ። እንደሚገባ ሆሊ ስፒሪት ሰማይ ተከፍቶ ወደኛ እንዳይመጣ እንዳንገናኝ ተጽዕኖ አለ። ዛሬ በኢየሱስም ወንጌል ይህን ተጽዕኖ ይሰብረዋል። ዛሬ ያለውን ስትሮንግ ሆልድ በኢየሱስ ስም የተሰበረ ይሆን። አሜን። ወንጌላችን የጠላትን ስትሮንግ ሆልድ ወይ ደግሞ ምሽግ የመስበር ጉልበት አለው ወንጌል። ሃሌሉያ። ክብር ለኢየሱስ። ስለዚህ እህቶቼና ወንድሞቼ ዛሬም በተለያየ ሁኔታ ያላችሁ ከተማችሁ ላይ ጫና ያለ፣ ሃሌሉያ፣
እኛ ከተማ ነው አለ። በያለንበት በየስቴቱ የራሱን የቻለ ስትሮንግሆልድ አለ። ያ ነገር ምን ያደርጋል? እንደሚገባ ወንጌል እንዳይሮጥ፣ እንደሚገባ ሰዎች እንዳይራመዱ፣ ክርስቲያኖች እንኳን በቃ ደስ ብሎን የተፈታ መንፈስ፣ ቅድም አሁን ሲዘምሩ ደስ አይላችሁ? የሚፈሰው መንፈስ ያ ደስ የሚል የሚንጠባጠብ ቅባት ነው እየፈሰሰ የነበረው። ይህ ቅባት አንዳንዴ እየፈለግነው አናገኝም። ለምን? የሚሰጋ ነገር አለ። ነገር ግን ዛሬ የናዝሬቱ ኢየሱስ ይሰብረዋል። አሜን ሃሌሉያ። ወንጌል ይሰበካል፣ ስትሮንግ ሆልድ ይሰበራል። አሜን። ስለዚህ ካለ ወንጌል የሚሰብረው የለም እና ለዚህ ነው ሰማርያ ላይ ሲሄድ ፊልጶስ መንፈስ ቅዱስ የተሞላ ስለነበረ በመንፈስ ያየው ከተማይቱ ላይ የሆነ ከተማይቱን ሕዝብ አስሮ የያዘ የከተማይቱን ሕዝብ ሽባ አድርጎ አይነ ስውር አድርጎ አካል ጉዳተኛ አድርጎ የሆነ በቃ ኑሯቸውን ያጎሳቆለ መንፈስ እንዳለ አየና ለዚህ ከተማማ ወንጌል ያስፈልገዋል አለ። ለዚህ ከተማማ ኢየሱስ ያስፈልገዋል ብሎ ወንጌሉን ብድግ አድርጎ ምንም ጨለማ ቢሆን አነሳና ኢየሱስ ያድናል አለ። አሜን። ናንሳ ወንጌልን። ወንጌል ነው ሰብሮ የሚገባው። የኢየሱስ ወንጌል ነው ቀንበር የሚሰብረው። በመንፈስ ሲሰበክ ጳውሎስ እንዳለው ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል ብቻ አልነበረም ይላል። የኛ ወንጌል ዝም ብሎ ፊደል ብቻ አይደለም፣ የሚሰራ ወንጌል ነው። ሃሌሉያ። በምን? ኢየሱስ ክርስቶስ ከሞት ተነስተዋል። አሜን አሜን ሃሌሉያ። ስለዚህ ወንጌል ምንድን ነው? የከተማይቱ ላይ ያለውን ይሄንን ጫናና የመስበር ነገር አለው። የጻ የማውጣት ነገር አለው። ምንድን ነው ከተማውን የተቆጣጠረው ስንል አንድ ሰው እያለ እዚህ ጋር ስሙ የተጠቀሰ ማን ይባላል? ሲሞን የሚሉት አንድ ሰው እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሽ ጨምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይሄ ነው እያሉ ያደምጡት ነበረ። ብዙ ዘመን ጀምሮ ጠንቆላ ስላስገረማቸው ያዳምጡት ነበረ። አያችሁ፣ ከተማውን የተቆጣጠረው ዋናው የከተማው ገዢ መንፈስ እዚህ ስምዖን ጠንቋዩ ላይ ተቀምጦ ነበር። አያችሁ፣ አንድ ጠንቋይ ምን ያህል ከተማ እንደሚይዝ አያችሁ። ተቆጣጥሮ ያለው ይሄ ስትሮንግ ሆልዱ ከተማይቱን አንቆ የያዘ መንፈስ በዚህ ሰው ነበር የሚሰራው፣ በዚህ ሰው ነበር እና ሰው ሁሉ አያውቅም እና ታምር ያሳያል። ይሄ ሰው ድንቅ ያደርጋል፣ ያስገርም ነበር፣ ድንቅ ያደርግ ነበር ይላል። እያዩ ዋው ይሄ ታላቁ የእግዚአብሔር ኃይል ነው እያሉ ከታላላቅ እስከ ታናናሽ ከጦር ጀነራሉ እስከ ጠቅላይ ሚኒስትሩ ከዛ ጀምሮ ያለው በሙሉ ተቆጣጥሯል። ያልያዘው ፓርቲ የለም። ከተማይቱን ኦልሞስት ኮንትሮል አድርጓታል። በኢየሱስ ስም ዛሬ ከተሞቻችንን የያዘ ዘንዶ የተወጋ ይሆን። ኢየሱስ ስም ይመታ። በአንተ ወንጌል ይመታል፣ በእኔ ወንጌል ይመታል፣ በምንሰብከው ወንጌል ይወጋል። ዛሬ በአንተ አንድ ፊልጶስ ነው ይዘው ሄዱ የገለበጠው። አሜን ሃሌሉያ። ስለዚህ ይሄ መንፈስ አለ፣ ኤጀንቶች አሉ። እነሱ ናቸው ቁጭ ብለው ከተማይቱን የሚቆጣጠሩ። ስጋ በስጋ በለበሰ ላይ እያደረ በጠንቋዮች በሟርተኞች ከጥንት ጀምሮ ይሰራል። ዛሬ እዚህ ላይ ፎከስ እንድናደርግ ነው የምነግራችሁ። ዛሬም የሚቆጣጠር አለ። ከጥንት ጀምሮ መጽሐፍ ቅዱሳችንን ስንመለከተው ምን አሉ ይላል? ሟርተኞች አሉ። በዘዳግም 20 ቁጥር 6 ላይ መናፍስት ጠሪዎች፣ ጠንቋዮች የሚከተል በስራቸውም የሚያመነዝር በዛ ሰው ላይ ፊቴን አከብዳለሁ ይላል። ድሮም ነበሩ የእሱ መጠቀሚያዎች፣ ከተማ ውስጥ ተቀምጠው የከተማን ሕዝብ የሚያስሩ መናፍስት ጠሪዎች፣ ጠንቋዮች በኢየሱስ እነሱ ላይ ያለ መንፈስ ይወጋ ዛሬ። አሜን በኢየሱስ መጽሐፍ ሲናገር በዘዳግም 18 ቁጥር 11 ላይ እንዲህ ይላል፣ ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስት ጠሪ፣ ጠንቋይ፣ ሙታን ሳቢ በአንተ ዘንድ አይገኝ። ይህን የሚያደርግ በእግዚአብሔር ዘንድ የተጠላ ነው ይላል።
አየህ፣ እግዚአብሔር የሚጠላው ነው። እነዚህ ግን አሉ ዛሬ አሁን በዝተዋል። ኢትዮጵያ ምድር አሉ። እኛ እዛ እያለ እናውቃለን። ብዙ በየከተማው ብዙ ጠንቋይ፣ ብዙ መተት በወንጌል ሲመታ በወንጌል ሲገለበጥ አይተናል። የሚመስለን እዛ ኢትዮጵያ ብቻ የቀረ ይመስለን ነበር። እዚህ ሀገር ስመጣ ለካ ብዙ ነው ያለው ወገኖቼ። በአሁኑ ሰዓት እንዳውም ከዛ ይልቅ እዚህ ባለንበት በሰለጠነው ዓለም ዘመናዊ የሆነ ጥንቆላና መተት ከተማን አስሮ ነው የያዘው። መሪዎችን አንቆ ነው የያዘው። ዋይት ሀውሱን ተቆጣጥሮ የስቴቶችን ካውንቲዎችን የያዘ ብዙ አሰራር እንዳለ አሁን በጣም እየገባኝ። ምክንያቱም ሰዎች በአጋንንት እየተያዙ ስንጸልይላት የሚናገሩት ነገር አለ። እዚሁ ከኢትዮጵያ አይደለም እኮ የሚመጣው እዚሁ ያለ በኢየሱስ ስም። ባለፈው ለአንድ እየጸለይን እያለ ማን አንተ ስል ቾንግ 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 ይላል። ምንድን ነው ቾንግ ቾንግ? መንፈስ ነኝ። ግራ ገብቶናል። በኋላ ወደ አይምሮ ሲመለስ ቾንግ ቾንግ ታውቀዋለህ ያልኩት፣ አዎ በትምህርት ቤት ጓደኛዬ ነዋል። በቅርብ ጊዜ የቀረብኩት ነው፣ አብሬው የምበላ መጠጣ። የቾንግ ቾንግ መንፈስ እግዚአብሔር ይገስጸው። አሜን። ከዛ ያስመለጠ ልጁ በሽተኛ የሚያደርግ በትምህርት ቤት በተለያየ ነገር ዘመናዊ አለ። በቻይናው፣ በሜክሲኮ፣ በነጩ በጥቁሩ የሚሰራ ይሄ የሟርት መንፈስ የሲሞን መንፈስ በኢየሱስ ስም የተገለበጠ ይሁን ዛሬ። አሜን ሃሌሉያ። ዴስቲኔን የሚያበላሽ ነው። ፍጻሜን የሚያበላሽ ነው። ወጣቶች አደጉ ሲባሉ ጭንቅላትን የሚመታ አጭንጋፊ መንፈስ ነው። እነሆ አደጉልን ስንል የሚመታ ነው። በተለይ እዚህ ሀገር ብዙ ነው የምናየው። ብቅ ሲሉ ይመታል፣ ብቅ ሲሉ ያስራል። ልጆቻችን ደረሱ ሲሉ ያሰረ ምንድን ነው ሲባል ይሄ የሟርተኝነት ይሄ የሲሞን መንፈስ የጥንቆላ መንፈስ ዘመናዊ የሆነ አሰራሮች ናቸው። ዛሬም በዚህ በወንጌል ኃይል ይገለበጣል በኢየሱስ አሜን። ወንጌል ነው ነፃ የሚያወጣው። የእግዚአብሔር ቃል ነው ነፃ የሚያወጣው። ለዚህ ነው ፊልጶስ ወንጌልን ሄዶ ሰበከላቸው ይላል። ሲሰብክላቸው ስትሮንግ ሆልዱ ከተማው ላይ ያሉ በሲሜዎን ላይ ችም ዘመን ነው። በጣም ብዙ ዓመት ከዘር ማንዘር የተላለፈ ይመስለኛል። ረጅም ጊዜ ይላል። እንዲሁ ያስገረማቸው የእግዚአብሔር ኃይል ነው እያሉ ወገኖቼ፣ ዛሬም እኮ ሰይጣን የብርሃን መልአክ መስሎ ቤተክርስቲያን መስሎ ቅዱሳን መስሎ ከተማ ውስጥ ሁሉ አለ። እግዚአብሔር የመለየት መንፈስ ይስጠን። አሜን ሃሌሉያ። አሜን። ታምር እኮ ይሰራል እየጠነቆለ እኔ እያለ መገለጥ እያመጣ፣ ግን አጋንንት መንፈስ ነው። መገለጥ ያመጣል፣ ያስገርማቸዋል። ስም ይጠራል፣ የአያት ስም ይጠራል። ዋው ይላሉ፣ ይገርማሉ፣ ይደነቃሉ። የሆነ የሚሰራውም ነገር አለ። ታምሩ ምንድን ነው? የመፈወስ አይደለም። የዚህ ሰው ታምር የሆነ ይመጣሉ እሱ ጋር ከኔ ጋር ተጣላው ሲለው ይህን ሰው ሽባ አደርግልሃለሁ ሲል ሰውየው ሽባ ይሆናል። ይገርማሉ። ሰይጣን እኮ ፈውስ የለውም። የሚያስገርመው እኮ እያሰረ ነው ሰዎችን። እገለዋለሁ ሲል ሲሞትላቸው ዋው ይላሉ። እግዚአብሔር ይሄ የእግዚአብሔር ኃይል ነው ይላሉ። እመተዋለሁ የዚህን ሰው እርሻ አድርቀዋለሁ ሲያደርቅላቸው ዋው እያሉ እየፈሩት እየተደነቁ ከተማ ሁሉ ይኖራል። እንዳውም ሲጣሉ ነግሬሃለሁ፣ ጌቶች ጋር ነው መሄድበት። እዛ ሄጄ ነው የማስመትትበት፣ እዛው ሄጄ ነው የማሳቅል ይሉ ነበር። እኛ ሐረርጌ እያለን የሆነ ጠንቋ ያለ እዛ ሲጣሉ ጎረቤቶች ምን ይላል? እኔ አሳቅላለሁ ሄጄ አስተካክል ይላል። አሳቅላለሁ ማለት ሄዶ እዛ ጠንቋይ ቤት ይነግራል። ልጁን እንዲህ ያደርጋለሁ ሲል ሰውየው ይሞታል። በጣም ሲሞታ ያለው እግዚአብሔር ይውጋው፣ ነፍሰ ገዳይ መንፈስ ይወጋ በኢየሱስ ስም። ይሄ መንፈስ ምንም ነገር የለውም። እንዴት ነው ብትሉ ከተማይቱ ላይ ተመልከቱ። ምንድን ነው የበዛው? እውር ይላል፣ ሽባ ይላል፣ አንካሳ ይላል፣ ዶንቆሮ ይላል። የሆነ በአጋንንት የተያ ከተማ ሁሉ ሞልቷል። ግን ታምር ነው የተባለ መገለጥ ይናገራል፣ ፈውስ የለም። ታምር ይመጣል፣ ሰው ይደነቃል። ግን ሰው ታስሮ 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 ነው ያለ። ወገኖቼ ዛሬም ምንም ፈውስ የማያመጣ መገለጥ ዋጋ የለም። ፈውስ የሌለው ነገር ስም ቢጠራ ቢደረድር መታለል የለም። ፍሬው ነው። ጌታ ኢየሱስ ክርስቶስ ምን አለ? በፍሬያቸው ታውቋቸዋላችሁ ነው ያለ። ስለዚህ ፍሬ ነው ዋናው። ያ ሰው ተናግሮ ያ ነገር በሕይወት ላይ ሲፈጸም ያ ነው ተአምራቱ። በመደነቅ ግን ዋው ጠራው እኮ ስሙን፣ የከሌን ስም ነገራት እኮ እንትኖ እንዲያደረገ። ብዙ ክርስቲያን ዛሬ እንደዚህ ይታለላል። እግዚአብሔር አምላክ የወንጌልን ኃይል ያምጣውና መናፍስትን መለየት በኢትዮጵያ ምድር በአገራችን በኢየሱስ ስም ይለቀቅ። አሜን
እግዚአብሔር ልቀቀው ይህን መንፈስ። ስፒሪት ኦፍ ዲዘርንመንት ያስፈልገናል። ተደባልቀዋል። በቤተ ክርስቲያን ውስጥ ራሱ የገባ ነገር አለ። መስሎ አስመስሎ ሲሞን ታምር እየሰራ የእግዚአብሔር ኃይል እየተባለለት የእግዚአብሔር ኃይል አቤት የጌታ ባሪያ ፕሮፌት እየተባሉ በናይጄሪያ ያለው በተለያዩ ሀገሮች ታያለ። ፕሮፌት ነን ብለው ነገር ግን በአጋንንት የሚሰሩ ብዙ አሉ። ወንጌል ያሸንፋል። ወንጌል ያደርጋል። ወንጌል ኃይለኛ ነው። ስለዚህ ገባና ምንድን ያደረገው ወንጌል ክርስቶስን ሲሰብር አየሩ ላይ ያለው ሲሞንን የተቆጣጠረው መንፈስ ተወጋ። አሜን። ዛሬ ኢየሱስ ስም ይወጋ። መገለጥ የሚሰጠው እውቀት የሚሰጠው ብርሃን የሚሰጠው መንፈስ ተወጋ። ከዛ በኋላ ሰውየው ጥላው ተገፈፈ። ከላዩ ላይ ሲሄድለት ለቀቀ። ማን ያሸነፈው? የፊልጶስ ወንጌል። ሃሌሉያ! የሰበከው ክርስቶስ ከተማው ላይ ሲመጣ ስትሮንግሆልድን ወጋው። ዛሬ በጌታ በኢየሱስ ስም በየከተሞቻችን ላይ አለቃ ነኝ ብሎ የተቀመጠ ሟርተኛና ደጋሜ በእነሱ ላይ የሚሰራው የመንፈስ አሰራር በኢየሱስ ስም በዚህ ምሽት ይመታ። አሜን። እግዚአብሔር ይስበረው። የአእምሮ መንፈስ ወጋ። በዚህ ሌሊት የሚሰራ ከተማይቱን የሚቆጣጠር ሲዘፍን ሲጨፍር የሚያድር ሲዘሙት የሚያድር የከተማው ሕዝብ ላይ ዲፕሬሽን የሚረጭ የአውሬው መንፈስ በወንጌል ኢየሱስ ስም የተመታ ይሆን። አሜን። እግዚአብሔር ይስበረው። ሃሌሉያ! ቼፓኖዲና ማላቦራ ኢየሱስ ያድናል። ስለዚህ ወገኖቼ ሆይ ወንጌል የጠላትን ስትሮንግሆልድ ይሰባብረዋል። አሜን። ዛሬ ፈራችሁ፣ ዛሬ የደነገጣችሁ ወገኖቼ፣ እኛ ጋር የሚሰራው የእግዚአብሔር ኃይል ይበልጣል። በዓለም ካለው ይልቅ እኛ ጋር ያለው ይበልጣል። ስለዚህ ወንጌል በትክክል ሲሰበክ፣ ወንጌል ሳይሸቀጥ ሲሰበክ፣ ወንጌል እንደወረደ ሲሰበክ ኃይል አለው። ጠቢባኖችን ይመታል፣ የክፋትን አሰራር ይገለብጠዋል። ስለዚህ ወገኖቼ ሆይ ወንጌል የመናፍስትን ኃይል ይመታል። ከተማችን ላይ ያለውን ስትሮንግሆልድ ይመተዋል። ይኸውላችሁ ስትሮንግሆልድ ከተማ ብቻ አይደለም፣ ቤተሰብን ይዛል፣ ግለሰብን ይዛል፣ የተለያየ ነገር ይዛል። ወደ ፍጻሜ እንዳትሄድ የሚያደርግ እሱ ስትሮንግሆልድ ነው። የተመሸገ ምሽግ ነው። እግዚአብሔር ወደ አየልሽ ክብር እንዳትገቢ፣ እግዚአብሔር ወደ አየልህ ክብር እንዳትደርስ፣ እግዚአብሔር ወደ አየልን ጤንነት እንዳንደርስ በተለያየ ነገር የሚያስረን ይሄ ስትሮንግሆልድ ነው። የእግዚአብሔር ቃል እንዲህ ይላል፣ ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። አሜን። እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለም። ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው ይላል። ስትሮንግሆልድን ለመስበር የኛ ምሽግን ለመስበር ብርቱ የሆነ የጦር ዕቃ አለን። ኢየሱስ ይባላል ስሙ ነው የጦር ዕቃችን። ወንጌል ነው የጦር ዕቃችን። በኢየሱስ ስም በአሜሪካ ምድር ያለ በአምሳዎቹም ስቴት ያለ ስትሮንግሆልድ በዚህ ምሽት በጌታ በኢየሱስ ስም የተመታ ይሁን። በአውሮፓዎች፣ በሟርተኞች፣ በነጮች፣ በጥቁሮች፣ አፍሪካንስ፣ በኤዥያንስ፣ በሜክሲካንስ የሚሰራ ስትሮንግሆልድ በዚህ ምሽት በጌታ በኢየሱስ ስም የፈረሰ ይሆን። ኢሮፕ ያለ የፈረሰ ይሆን። ካናዳ ያለ የፈረሰ ይሆን። አውስትራሊያ ያለ የፈረሰ ይሆን። ኢሮፕ ያለ የፈረሰ ይሆን። ኢትዮጵያ ምድር ያለ ዘንዶ የተወጋ ይሆን። ማካባላባላባዲያ በሰሜን በምስራቅ በምዕራብ የተለያዩ ክልሎች ላይ ያለ ስትሮንግሆልድ የኢትዮጵያን ሕዝብ ያጎሳቆለ አውሬ በኢየሱስ ስም የተወጋ ይሁን። ስራው ይፍረስ፣ ስራው ይፍረስ፣ ስራው ይፍረስ። አሜን። ዋው! የኛ ወንጌል ዋናውን አንበረከከው። ሲሞን ተንቀጠቀጠ። እዚህ ጋር እኔም አምናለሁ አለ። የሚበልጥ ኃይል ሲመጣ አለቃ ነኝ ያለ ሁሉ እጅ ይሰጣል። አለቃ ነኝ ያለ ሁሉ ይንበረከካል። አሜን። ስለዚህ ዛሬ በርትቶ በአንቺ ላይ ያለ፣ ጠንክሮ በቤት ላይ ያለ፣ በአገልግሎታችን ላይ ያለ አሁን ወገኖቼ የእግዚአብሔር ኃይል ይገለጣል። በእኛ ላይ ያለው ምሽግ ይፈርሳል። አሜን 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 አሜን። እናንተ ሚሽነሪዎች፣ እናንተ እግዚአብሔር ባሪያዎች፣ እግዚአብሔር በእናንተ የፊልጶስ አምላክ አልተለወጠም። አንተ የዘመኑ ፊልጶስ ነህ። አንተ የዘመኑ ፊልጶስ ነህ። ተነስተህ ወንጌልን ይዘህ የምትገባበት ከተማ በአንተ ይገለብጣል። አሜን።
ኢየሱስን አሜን። ወንጌል ነው፣ ሌላ ነገር አይደለም፣ ፍልስፍና አይደለም። ዓለም ግራ ገብቷታል። የሀገር መሪዎች ግራ ገብቷቸዋል። ፖለቲከኞች ግራ ገብቷቸዋል። ሰላም ጠፍቷል። ሰላም ሰጪ ወንጌላችን ነው። ኢየሱስ ያድናል። አሜን። ስለዚህ ስትሮንግ ሆልድን የሚሰብረው የእኛ ወንጌል ነው፣ የኢየሱስ ስም ነው። ቅዱሳን በስሙ ተጠቀሙ፣ በኢየሱስ ስም ተጠቀሙ። የኢየሱስን ስም ጥሩት። ስትሮንግ ሆልድ የሚፈርሰው በኢየሱስ ስም ነው። በወንጌል በተገለጠው በናዝሬቱ በኢየሱስ ስም የማይፈርስ ነገር የለም። ከስም ሁሉ በላይ ስም ያለውን ሰጠው። ከስም ሁሉ በላይ በሰማይና በምድር ከምድር በታች ያሉ ሁሉ ለዚህ ስም እንዲንበረከኩ ይህን ስም መዋጊያ አድርጎ ለእኛ ሰጠን። ሃሌሉያ አሜን። ስለዚህ የወንጌል ኃይል የሚገለጠው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው። ሰይጣን የማይወደው ስም የኢየሱስ ስም። ተጋግመ ጥራው። አፍና አይጥፋ፣ አንባ አይጥፋ። እውነት አውጀው። ሰይጣን ይንቀጠቅጣል፣ ሲሆን ይንቀጠቅጣል። ኢየሱስ ስል ሆነ። ስትሮንግ ሆልድ ሲፈርስ የሆነው ተአምር ነው። ምን ሆነ ይላል? በኢየሱስ ስም እንዲህ ነው የሆነው። ብዙ ሽባዎች፣ አንካሶች ተፈወሱ ይላል። ሃሌሉያ። ለካ ተብትቦ ያሰረው አጋንንት ነው ሰውየውን ሽባ ያደረገው። ሽባ። ከዛ ደግሞ እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙዎች ሰዎች ይወጡ ነበር። ብዙ ሽባዎች፣ ብዙ አንካሶች። አቤት ቁጥሩ ራሱ ብዙ እኮ ነው። ምን ሰይጣን እኮ ባለበት እስራት እኮ ነው። ሰይጣን ባለበት ምን መልካም ነገር አለ? ስትሮንግ ሆልድ ባለበት ምን መልካም አለ? ኢየሱስ ሲመጣ ግን ሽባው ብድግ ብሎ መዝለል ጀመረ። ሃሌሉያ አሜን። የታሰረው ተፈቶ መሄድ ጀመረ። አሜን ሃሌሉያ። ዛሬም ወንጌላችን ነው እንደወረደ አሁን ከዚህ በኋላ በኢትዮጵያ ምድር በዓለም ዙሪያ በኢየሱስ ስም ንጹህ ወንጌል ሲሰራ እናያለን። እስቲ የሚያይ እኔ አያለሁ አምናለሁ ይበል። ይሆናል። ሃሌሉያ ይሆናል። ኢየሱስ ጌታ። በአንተ ይሰራል፣ በእኔ ይሰራል፣ በእናንተ ይሰራል፣ እህቶች ይሰራል፣ ለሌላ ተላልፎ እኔና እናንተ የእግዚአብሔር ቃል እንዲህ ይላል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን በድውያን ላይ ይጭናሉ፣ እነሱም ይድናሉ። አንቺ ነሽ ያሰው፣ አንተ ነህ ያሰው። ሌላ ከየት ይመጣል? ከየት ነው የሚመጣው? ከዋይት ሀውስ አይመጣም፣ ከኢትዮጵያ ፓርላማ አይመጣም። ከየትም ለሀገር ለከተማ ፈውስ የሚመጣው ወንጌል ነው። ወንጌል ያሸንፋል። አሜን። ወንጌል ስትሮንግ ሆልድን ይሰብራል። ስለዚህ ወገኖች በወንጌል ኮራ በሉ፣ በወንጌል ረፍ በሉ፣ በወንጌል ደስ ይበላችሁ። የእኛ ድርሻ እንግዲህ ምን ማድረግ ነው? መፈተሽ ነው። አስመሳይ መንፈሶች አሉ፣ እነሱን እንለያቸው። እውነተኛ የሆነ ወንጌል ሲመጣ ምን ያመጣል? ትራንስፎርሜሽን ያመጣል፣ ለውጥ ያመጣል፣ መዳን ያመጣል። ብዙ ሰዎች ዳኑ፣ ከተማይቱ በደስታ ተሞላች ይላል። ወንጌል ነው ደስታ የሚሞላ። ወንጌል ነው ፈውስ የሚያመጣ፣ ፌክ አይደለም። ውሸትማ ተአምራቶች ይኸው ስምዖን ብዙ ዓመት እየነገረ አንድ ሽባ አልተፈወሰም፣ አንድ ዕውር አልበራም። ትንቢት እየተናገረ መገለጥ እየተናገረ የሆነ ስም ምን እየጠራ አንድ ፈውስ እኮ የለኝ። ግን ትሉ የሆነ ወንጌል ሲመጣ ሽባው ብድግ አለ፣ ዕውሩ ተነሳ፣ ሁሉ ነገር ተለወጠ። ዛሬም በኢየሱስ ክርስቶስ ስም በምልክትና በድንቅ ነገር ወንጌላችን እንደገና በታምራት ይነሳ። አሜን ሃሌሉያ። እግዚአብሔር አንተን ይጠራሃል፣ አንቺን ይጠራሻል። ወንጌል ያሸንፋል። እኔ አያለው፣ እኔ አምናለሁ፣ አያለው። እግዚአብሔር ሲሰራ ገና አያለው። ሽባው ሲተረተር አያለው፣ ዕውሩ ሲበራ አያለው፣ አጋንንት ድምፅ እየጮሁ ሲወጡ አያለው። በምን ወንጌል ያሸንፋል። ወንጌል ሰራተኛ ነኝ አያለው። ሃሌሉያ አይቻለሁ እስከ ዛሬ፣ ከዚህ በላይ አያለው። አንተም ታያለህ። አያለው በል ሃሌሉያ አያለው በል። የሚጠፋ እንጀራና ዳቦ አይደለም። ትውልድ ታስሮ ነው ያለው። ትውልድ ባርነት ቀንበር ነው ያለው። በዘላለም ሞት ነው ያለው። ስለዚህ እኔና እናንተ ዛሬ ወንጌልን አንሱ ነው መልእክቴ። ወንጌል ኃይል አለው። ስትሮንግ ሆልድን ይሰብራል፣ እስራትሽን ይፈታል፣ ሸትን ያባርራል፣ መጥፎ ህልምንና ይደመስሳል፣ ጭንቀትና ዲፕሬሽንን ጠርጎ ያወጣል። የእግዚአብሔር ቃል ወንጌላችን የእግዚአብሔር ቃል ነው። ቃሉ ያሸንፋል። እግዚአብሔር አምላክ ይባርካችሁ። እንግዲህ አርነት ያወጣል፣
ወንጌል ከስራት ይፈታል። ወንጌል የዘላለም ሕይወት ይሰጣል። ወንጌል ሰላም ነው። ወንጌል እረፍት ነው። ይህን ቃል ብሉት። ይህን ቃል ተጫውቱት። ይህን ቃል ስበኩት። እናንተ ሚሽነሪዎች በዚህ አጋጣሚ እግዚአብሔር ይባርካችሁ። በእውነት እድለኞች ናቸው። ወደ ሌላ አታስተላል። አንተ ነህ አንተ ራስህ ማነህ? ፊልጶስ ነህ። በቃ እንደዛ ብለው ሰደው። ይሄ ቃል መጥቶላል። ያለ ምክንያት ወደዚህ አልመጣም። አንተ ፊልጶስ፣ የዘመኑ ፊልጶስ ነህ። በየከተማው እየገባ ትሰብራለህ። እግዚአብሔር በአንተ ይሰራል። እግዚአብሔር በአንቺ ይሰራል። እግዚአብሔር ይጠቀምባችኋል። ሃሌሉያ! እግዚአብሔር አምላካችን ትልቅ ጌታ ነው። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። እንግዲህ ካለን ሰዓት እዚህ ላይ አቆመዋለሁ። የሚቀጥለው እንቀጥላለን። ወንጌል ኃይል አለው። የእኛ ወንጌል ሲነሳና ሲሰራ ሟርተኛ ጸጥ ይላል፣ ቸጋሚ ጸጥ ይላል፣ ድንቋይ ጸጥ ይላል፣ ውሸታም ሁሉ ዝም ይላል፣ አስመሳይ እግዚአብሔር ስም የሚነግድ ሁሉ ጸጥ ይላል። እውነተኛ ወንጌል ያሸንፋል። ወንጌል ያሸንፋል። የወንጌል ኃይል ያሸንፋል። እሱም ክርስቶስ ኢየሱስ ነው። እግዚአብሔር ይባርካችሁ። ተባረኩ። እንጸልያለን። ሃሌሉያ! እንጸልያለን በዚህ ሰዓት ክርስቶስ ኢየሱስ ጌታ ነው። እስቲ ሁላችን እንጸልያለን። ኢየሱስ ጌታ ነው። ይሄ ወንጌል ዛሬ አንቺ ላይ ያለው ስትሮንጎልድ ይሰብራል። አንተ ላይ ያለው ስትሮንጎልድ ይሰብራል። ስሙ ነው ተሰብረ ያለው አትታሰርም። ከዚህ በኋላ ትወጣለህ። ሃሌሉያ! ፊልጶስ ትወጣለህ። ጸጋ ይወጣል። ጸጋ ይወጣል። በኢየሱስ ማንቆያ መቃብራችን እከፍታለሁ። መቃብራችን እከፍታለሁ። መቃብር አወጣችኋለሁ። አንደ መቃብር ይጫነናል። አንዳንዴ እንዳንሄድ ይጫነናል። እግዚአብሔር ይላል ሕዝቤ ወይ መቃብራችን እከፍታለሁ። ኢየሱስን መቃብር ይከፈት። ወደ ታየልት እንዳትሄዱ ያደረገ መቃብር ይከፈት። በኢየሱስ ስም ወደ ህልማችን እንዳትገቡ አስሮ የያዘ መቃብር እዚህ ሰዓት ይከፈት በኢየሱስ ስም። ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ፣ ደሙ ኃይል ጉልበቴ፣ ደሙ ስር መሰረቴ